አደገኛና ያልታወቀ ነው ስለተባለው በሽታ መንግስት አስቸኳይ መግለጫ አውጥቷል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ በሽታ መከሰቱን የቅኝት መረጃዎች ያመለከቱ ሲሆን እስካሁን ድረስ 8 ሰዎች በበሽታው መጠቃታቸው ታውቋል። በዚህ መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ብሏል። በመሆኑ መላው ህብረተሰባችን የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስኪሰጥ ድረስ የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርጉ እናሳስባለን ሲል አስታውቋል። አንደኛ፣ በአፍና አፍንጫ እና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋም በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ ይገባል ብሏል። ሁለተኛ፣ ምልከታ ከታየበት ማንኛውም ሰው ንክኪ ጋር በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀምም ይገባል ብሏል። ሶስተኛ፣ የሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብም ማጽዳትም ይጠበቅብናል ብሏል። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሮጂክ ፊቨር በመሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል የተባለ ሲሆን ለተጨማሪ መረጃዎች ወደ 8335 እና 952 ነፃ የስልክ መስመሮች በመደወል ማግኘት ይቻላል ብለዋል ዶክተር መቅደስ ዳባ የጤና ሚኒስቴር በመግለጫቸው እንደገለጹት።